እግዚአብሔር የተመሰገነ ይሁን። እንዴት አላችሁ? በዚህ ላይ የታደማችሁ በአገር ውስጥና ከአገር ውጭ የምትገኙ የእግዚአብሔር ቤተሰቦች ቃላችን ጠብቀን መጥተናል። እንግዲህ ጥቂት ደቂቃዎችን ከእናንተ ጋር ጥሩ ጊዜ እናሳልፋለን። ሰርፕራይዙንም ቻሌንጁንም ወደ እናንተ ከማድረሴ በፊት የሁሉ ነገር መሰረትና መገኛ የሆነውን የእግዚአብሔርን ቃል ጥቂት ደቂቃዎች ውስጥ አውጅና በኋላ መዝጊያ ላይ ሰርፕራይዙን የምንሰማ ይሆናል። ሰርፕራይዝ የምንላቸው ነገሮች ሁሉ በጊዜ የተገደቡ ናቸው። ይሰማሉ፣ በሰዓቱ ዋው ያስብላሉ። ከዛ በኋላ ያረጃል። የማያረጀው የማይደክመውን የእግዚአብሔርን ቃል አውጃለሁ። የወንጌል ሰባኪ እንደመሆኔ መጠን ወንጌል መታወጅ አለበት። ወንጌል 2 ሰዓት 3 ሰዓት መታወጅ አይደለም። ዋናው በሰዓቱ በጊዜው ከታወጀ ያንን ሰው ሄዶ ከነካ ታርጌቱን ይመታልና ልቤ ላይ የሞላው አንድ ቃል አውጃለሁኝ። ይሰማችኋል ብዬ አስባለሁኝ። በዚህ በኩልም እከታተላለሁ። ባላችሁበት መልእክትን የምትከታተሉ በድጋሚ እንኳን ደህና መጣችሁ። እግዚአብሔር ባርካችሁ። የእግዚአብሔርን መልእክት ለእናንተ አውጃለሁኝ። ሰርፕራይዝ ብቻ አይደለም ወይም ደግሞ ቻሌንጅ ብቻ አይደለም የሚሰጣችሁ። በሚገርም ሁኔታ ከወንጌል ክፍል አንዱን እናነባለን። ከዛ በኋላ አብረን የእግዚአብሔርን ቃል ከተከፋፈልን በኋላ እንግዲህ የሚቀጥለውን ምዕራፍ አብረን የምናይ ይሆናል። ማስታወቂያውን ሲናገር አንድ ሰርፕራይዝ እና አንድ ቻሌንጅ አለ ብዬ ነበረ። ቀጥታ ወደ ቻሌንጁና ሰርፕራይዙ ከሚገባ ወንጌል መታወጅ ስላለበት ወንጌል በተገኘ አጋጣሚ ሁሉ ወንጌል መታወጅ አለበት። ወንጌል ደግሞ ኢየሱስ ክርስቶስ ነው። የመጽሐፍ ቅዱስ ክፍል ከአንድ ቦታ ከኔ ጋር እናያለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለውን ሐሳብ አብረን እንከታተላለን። ጌታ ኢየሱስ ይባርካችሁ። የሚሰማችሁ ሰዎች ይሰማናል ብላችሁ መልእክት ወይም ምልክት ትሰጡኛላችሁ። ጌታ ይባርካችሁ። ተባረኩ። የእግዚአብሔር ቃል በዚህ ክፍል ሲናገር የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምድን ግን የእግዚአብሔር ኃይል ነውና ይላል። የመስቀሉ ቃል ብሎ ነው የሚጀምረው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለው የእግዚአብሔር ቃል የመስቀሉ ቃል ከዚህ ነው የምንነሳው። እንግዲህ የመስቀሉ ቃል የተባለው ማን ነው የሚለውን ሐሳብ በማንሳት ብንነሳ በጣም ደስ ይለኛል። ቃል የሚለው ሐሳብ ሲነሳ ቀጥታ ቀስቱ ወደ ኢየሱስ ያሳያል። ስለዚህ ኢየሱስ የእግዚአብሔር ቃል ነው። ይህ ቃል ከመስቀል ጋር እንዴት ተገናኘ? የመስቀሉ ቃል መስቀሉና ቃል አለ። ሁለቱ እንዴት ተገናኙ የሚለውን ሐሳብ አነሳለሁኝ። የመስቀሉ ቃል የሚለውን ስናነሳ መጀመሪያ ደረጃ የመስቀሉ ቃል ማን ነው? የመስቀሉ ቃል ማን ነው የሚለውን ጥያቄ ማንሳት በጣም ኢምፖርታንት ነው እና ይህንን ጥያቄ ወደ እናንተ ሳቀርብ መንፈሳችሁ መጠየቅ አለበት። የመስቀሉ ቃል ማን ነው? ከዛ በኋላ ደግሞ መስቀሉስ ምንድን ነው የሚለው ነገር እናነሳለኝ። በጣም አጠር ባለ ደቂቃ ውስጥ ይህንን ሐሳብ ሰብሰብ አድርጌ አውጃለሁኝ።